ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁልን? ሰላማችሁ ብዝት ይበል። ዛሬ ደግሞ ይዤላችሁ የመጣሁት አቡጊዳ ፊደላትን ከኔ ጋር አብረን እየቆጠርን እንለማመዳለን ማለት ነው። ፊደሎችን ለመለየት በደንብ ይጠቅማችኋል። እናንተም አብራችሁ እኔ ስቆጥር ደጋግማችሁ እየቆጠራችሁ ሂዱ። ከላይ ወደ ታች ከግራ ወደ ቀኝ በደንብ ፊደሎቹን ትለዩዋቸዋላችሁ ማለት ነው። ለዚህ ዩቲዩብ ቻናል ደግሞ ቤተሰብ የሆናችሁ እንዲሁም አዲስ የሆናችሁ ላይክ በማድረግ ቪዲዮን ጀምሮ እኔን በጣም ታበረታቱኛላችሁ። እኔም በቀጣይ ደግሞ ለእናንተ ይጠቅማሉና ያግዛችኋል በደንብ ትማሩበታላችሁ ብዬ ማሰባቸውን ቪዲዮዎች እሰራላችኋለሁ። እኔን ላይክ በማድረግ አበረታቱኝ ማለት ነው። በተጨማሪ ደግሞ በግል መማር የምትፈልጉ ልዩ ገዛ እንዳደርግላችሁ ከመጀመሪያው ጀምሬ ፊደሎቹ እንድትለዩ ማንበብ መጻፍ እንድትችሉ መማር የምትፈልጉ ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትስአፕ እና በቴሌግራም ብታናግሩኝ እኔ በአጭር ጊዜ ውጤታማ እንድትሆኑ እረዳችኋለሁ ማለት ነው። በፈለጋችሁበት ሰዓት እናንተ በተመቻችሁ ከጠዋቱ 12 ሰዓት ጀምሮ እስከ ምሽቱ 7 ሰዓት ድረስ አለሁኝ። እናንተ በተመቻችሁ ትርፍ ሰዓት መማር እንደምትችሉ ላሳውቃችሁ እወዳለሁ ማለት ነው። ስለዚህ ደግሞ ወደ ትምህርታችን ስንመለስ አቡጊዳ ፊደሎች ዋናው ጥቅማቸው ምንድነው? ፊደሎችን መለየት እንችላለን ማለት ነው። ብዙ ጊዜ አሁን ስታነቡ በመሃል የሚጠፉባችሁ ፊደሎች አሉ። ወይም ደግሞ ሃሁ እያላችሁ ለሉ እያላችሁ የሸመደዳችሁት ሽምደዳ እሱ የትም እንደማያደርሳችሁ ማወቅ አለባችሁ። ምንድነው? ፊደሉ ግን ተዘበራርቆ ሲመጣ ምን ያህል ታነቡታላችሁ፣ ምን ያህል መለየት ትችላላችሁ የሚለውን ነገር ራሳችሁን መፈተሽና መመርመር አለባችሁ። ምክንያቱም ነገ ወዲያ ረጃጅም አጫጭር ጽሁፎችን ማንበብ ስላለባችሁ ማለት ነው። እስቲ ፊደሎቹን ደግሞ እኔ ጋር አብራችሁን እየጠራናቸው እንሂድ። አ ቡ ጊ ዳ ሄ ው ዞ። አያችሁ? አሁን ይሄ ምንድነው? ፊደሉን ለመለየት ይጠቅመናል። ከግራ ወደ ቀኝ ነው የጠራሁት። አሁን ደግሞ ከቀኝ ወደ ግራ ልጥራው እስቲ። ዞ ው ሄ ዳ ጊ ቡ አ። አያችሁት? ምን አደረኩኝ? ከግራ ወደ ቀኝ ከመጨረሻው ደግሞ ወደ መጀመሪያው ጠራውላችሁ ማለት ነው። ይሄ ፊደሉ ለመለየት በደንብ ስለሚጠቅማችሁ ነው። በመቀጠል ደግሞ በ ጉ ዱ ሃ ዌ ዝ ዦ ይሄን ይመስላል ማለት ነው። አሁን ደግሞ ከመጨረሻው ወደ መጀመሪያው ደግሞ ያሉትን ልጥራላችሁ እስቲ። ዦ ዝ ዌ ሃ ዱ ጉ ቡ ይሄንን ይመስላል ማለት ነው። በመቀጠል ደግሞ በገ ቤተሰብ ደግሞ እዚህ ጋር ገ ፊደል ደግሞ ያለበትን ሲነጥራ ገ ዱ ሂ ዋ ዜ ዤ ሃ ሆ እቺ ፊደል የሃ ቤተሰብ መጨረሻ ማለት ነው። ሐመርኋ በምንላት ፊደል ሆ። እነዚህን ይመስላሉ ማለት ነው። በጣም አሪፍ። አሁን ደግሞ ከመጨረሻው ስንጠራው ሆ ዥ ዜ ዋ ሂ ዱ ገ ይህንን ይመስላል ማለት ነው። በመቀጠል ደግሞ ደ ፊደል መጀመሪያ ያለችባትን እንጠራታለን። እስቲ ደ ሁ ዊ ዛ ዤ ህ ጦ እንላለን ማለት ነው። በመቀጠል ደግሞ ከመጨረሻው ስንመለስ ጦ ህ ዤ ዛ ዊ ሁ ደ ይህንን ይመስላል ማለት ነው። በጣም አሪፍ። ከዛ በመቀጠል ደግሞ ሃ ቤተሰብ አለች። ሃ የሃን ደግሞ እስቲ እንጥራ። ሃ ው ዚ ዣ ሄ ጥ ጮ። በመቀጠል ደግሞ ምናደርጋለን? ከመጨረሻው ወደ መጀመሪያው እስቲ እንጥራቸው። ጮ ጥ ሄ ዣ ዚ ው ሃ
አያችሁ በደንብ እንደለያችኋቸው በደንብ አብራችሁ እንደቆጠራችሁም ደግሞ እርግጠኛ ሆኜ በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። በመቀጠል ደግሞ ወ ቤተሰብ ደግሞ ብለው የሚጀምሩ አሉ። እስቲ እንጥራቸው። ወ ዙ ዢ ሃ ጤ ጭ ዮ ዮ። በመቀጠል ደግሞ ከመጨረሻው ስንመለስ ዮ ጭ ጤ ሃ ዢ ዙ ወ ወ። እነዚህን ይመስላሉ ማለት ነው። በጣም አሪፍ። በመቀጠል ደግሞ የዘ ዘ ላይ ደግሞ ያለችውን ፊደል እስቲ እንጥራ። ዘ ዡ ሂ ጣ ጬ ይ ኮ ኮ። ይህን ይመስላል። ከመጨረሻው ደግሞ ስንመለስ ኮ ይ ጬ ጣ ሂ ዡ ዘ። ይህን ይመስላል። በመቀጠል ደግሞ በዠ ቤተሰብ ደግሞ ያለውን እስቲ እንጥራ። ዠ ሁ ጢ ጫ ዬ ክ ሆ ሆ። አያችሁ በጣም አሪፍ በጣም አሪፍ። በመቀጠል ከመጨረሻው ደግሞ ስንመለስ ሆ ክ ዬ ጫ ጢ ሁ ዠ ዠ። በጣም አሪፍ። በመቀጠል ደግሞ ማን እናያለን? ሀ ቤተሰብ ሀ ሀ ጡ ጪ ያ ኬ ህ ሎ ሎ። ከመጨረሻው ደግሞ ስንመለስ ሎ ህ ኬ ያ ጪ ጡ ሃ። በጣም አሪፍ። ይህን ይመስላል። በመቀጠል ደግሞ ማን ቤተሰብ አለ? ጠ ጠ አለ። ጠ ጩ ይ ካ ሄ ል ሞ ሞ። ይህንን ደግሞ አሁን ከመጨረሻው ስንመለስ ወደ መጀመሪያው ሞ ል ሄ ካ ይ ጩ ጠ ጠ። ይህን ይመስላል ማለት ነው። በጣም አሪፍ። በደንብ እየተረዳችሁ አብራችሁኝ እየጠራችሁ እንደሆነ ተስፋ አድርጋለሁኝ። በመቀጠል ደግሞ ጨ ደግሞ ብሎ የሚጀምር ፊደል አለ። እስቲ እሱን ደግሞ እየጠራ እንሄዳለን። ጨ ዩ ኪ ሃ ሌ ም ኖ ኖ። በጣም አሪፍ። ይህንን ደግሞ አሁን ከመጨረሻ ወደ መጀመሪያ ስንመለስ ኖ ም ሌ ሃ ኪ ዩ ጨ ጨ። በጣም አሪፍ። ይህንን ይመስላል ማለት ነው። በመቀጠል ደግሞ የ ብሎ ደግሞ የሚጀምረውን እስቲ እየጠራ እንሄዳለን። የ ኩ ሂ ላ ሜ ን ኞ ኞ። በጣም አሪፍ። ከመጨረሻው ደግሞ ወደ መጀመሪያው ስንመለስ ኞ ን ሜ ላ ሂ ኩ የ። በጣም አሪፍ። እንግዲህ አሁን ከመጨረሻው ወደ መጀመሪያው ነው የጠራናቸው ማለት ነው። በጣም ቀላል ናቸው። በመቀጠል ደግሞ ከ ብሎ የሚጀምራለ። እስቲ እንጥራው። ከ ሁ ሊ ማ ኔ ኝ ሶ ሶ። ከመጨረሻው ደግሞ ስንመለስ ሶ ኝ ኔ ማ ሊ ሁ ከ ከ። በጣም አሪፍ። በመቀጠል ደግሞ ኸ ብለን በጉሮሯችን የምንጠራት ፊደል ናት። እቺ በደንብ ለዩዋት። እስቲ እንጥራት። ኸ ሉ ሚ ና ኜ ስ ሾ ሾ። በመቀጠል ከመጨረሻው ደግሞ ወደ መጀመሪያ ስንመለስ ሾ ስ ኜ ና ሚ ሉ ኸ ኸ።
በጣም አሪፍ። ከመጨረሻው ደግሞ ወደ መጀመሪያው ስንመለስ ማለት ነው። በመቀጠል ደግሞ ለ ብሎ ቤተሰብ የሚጀምር አለ። እስቲ እየጠራ ነው እንሂድ። ለ ሙ ኒ ኛ ሴ እ ኦ እነዚህን ይመስላሉ ማለት ነው። በጣም አሪፍ። በመቀጠል ደግሞ ከመጨረሻ ወደ መጀመሪያ ስንመለስ ኦ እ ሴ ኛ ኒ ሙ ለ በጣም አሪፍ። እንግዲህ አሁን በደንብ አድርጋችሁ እናንተም ከግራ ወደ ቀኝ ከቀኝ ወደ ግራ እያረጋችሁ ከፊት ወደ ኋላ እያደረጋችሁ በደንብ እየተለማመዳችሁ እንደሆነ እርግጠኛ ነኝ ማለት ነው። በመቀጠል ደግሞ መ ብሎ የሚጀምር አለ። እስቲ እየጠራ ነው እንሂድ። መ ኑ ኚ ሳ ሼ ሽ ፎ በጣም አሪፍ። ከመጨረሻው ደግሞ ስንመለስ ፎ ሽ ሼ ሳ ኚ ኑ መ በጣም አሪፍ በጣም አሪፍ። በመቀጠል ደግሞ ነ ብሎ የሚጀምር አለ። እስቲ እንጥራው። ነ ኙ ሲ ሻ ኤ ፍ ጾ በጣም አሪፍ። ከመጨረሻው ደግሞ ስንመለስ ጾ ፍ ኤ ሻ ሲ ኙ ነ በጣም አሪፍ። ይህን ይመስላል። በመቀጠል ደግሞ አሁንም ኘ ብሎ የሚጀመር ፊደል አለ። እስቲ እሱን ደግሞ እንጥራው። ኘ ሱ ሺ አ ፌ ጽ ቆ በጣም አሪፍ። ከመጨረሻው ደግሞ ስንመለስ ቆ ጽ ፌ አ ሺ ሱ ኘ በጣም አሪፍ። እንግዲህ አሁን ከግራ ከቀኝ ወደ ግራ ጠራ ነው ማለት ነው። በመቀጠል ደግሞ ሰ ብሎ የሚጀምር ፊደል አለ። እስቲ እንጥራው። ሰ ሹ ኢ ፋ ፄ ቅ ሮ። ከመጨረሻው ደግሞ ስንመለስ ሮ ቅ ፄ ፋ ኢ ሹ ሰ በጣም አሪፍ። በመቀጠል ደግሞ ሸ ደግሞ ብሎ የሚጀምር አለ። እስቲ እንጥራው። ሸ ኡ ፊ ጻ ቄ ር ሶ በጣም አሪፍ። ከመጨረሻው ደግሞ ወደ መጀመሪያው ስንመለስ ሶ ር ቄ ጻ ፊ ኡ ሸ በጣም አሪፍ። እነዚህን ይመስላሉ ማለት ነው። በመቀጠል ደግሞ አብራችሁ እናንተም እንግዲህ እየተለማመዳችሁ እንደሆነ ተስፋ አደርጋለሁ። ቀላል ናቸው። አብራችሁ ከግራ ወደ ቀኝ ከቀኝ ወደ ግራ እየጠራችሁ ተለማመዱ። በመቀጠል ደግሞ አ ብሎ የሚጀምር ፊደል አለ። አ ፉ ጺ ቃ ሬ ስ ቶ በጣም አሪፍ። ከመጨረሻው ደግሞ ስንመለስ ቶ ስ ሬ ቃ ጺ ፉ አ በጣም አሪፍ። እንግዲህ እነዚህን ይመስላሉ ማለት ነው። በመቀጠል ደግሞ አሁንም ፈ ቤተሰብ ብሎ የሚጀምር አለ። እስቲ እየጠራ እንሂድ። ፈ ጹ ቂ ራ ሴ ት ቾ በጣም አሪፍ። ከመጨረሻው ደግሞ ወደ መጀመሪያው ስንመለስ ቾ ት ሴ ራ ቂ ጹ ፈ እነዚህን ይመስላሉ ማለት ነው። በጣም አሪፍ። በመቀጠል ደግሞ አሁን ጸ ብሎ የሚጀምር አለ። እስቲ ደግሞ እሱን እየጠርና እንሂድ።
ጸ ቁ ሪ ሳ ቴ ች ሆ ሆ። በጣም አሪፍ። እቺ በመቀጠል ደግሞ እቺ እንግዲህ እቺን ፊደል ብዙ ትሳሳታላችሁ። ሀ ቤተሰብ ናት። ሀ ቤተሰብ ብዙሃን ሀ የምትባለዋ የእሷ ቤተሰብ መጨረሻዋ ፊደል ናት ማለት ነው። ሆ ትባላለች። እስቲ ደግሞ ከመጨረሻው እንመለስ። ሆ ች ቴ ሳ ሪ ቁ ጸ። በጣም አሪፍ በጣም አሪፍ። በመቀጠል ደግሞ የማን አለ? ቀ ደግሞ ብሎ የሚጀምር አለ። እስቲ እየጠራ ነው እንሂድ። ቀ ሩ ሲ ታ ቼ ህ ጶ ጶ። በጣም አሪፍ ጶ። እስቲ ከመጨረሻው ደግሞ እንመለስ። ጶ ህ ቼ ታ ሲ ሩ ቀ ቀ። በጣም አሪፍ። እነዚህን ይመስላሉ ማለት ነው። በመቀጠል ደግሞ ረ ብሎ የሚጀምር አለ። እስቲ እየጠራ ነው እንሂድ። ረ ሱ ቲ ቻ ሄ ጵ ጾ። ከመጨረሻው ደግሞ ስንመለስ ጾ ጵ ሄ ቻ ቲ ሱ ረ ረ። ይሄን ይመስላል ማለት ነው። በጣም አሪፍ። በመቀጠል ደግሞ ከረ ቀጥሎ ደግሞ ያሉትን እያየን እንሄዳለን። ሰ ብሎ የሚጀምር ደግሞ አለ። ሰ ብሎ የሚጀምር አለ። እስቲ እሱን ደግሞ እያየነው እንሄዳለን ማለት ነው። እሺ እስቲ እንጥራው። ሰ ቱ ቺ ኻ ጴ ጽ ፖ ፖ። ከመጨረሻው ደግሞ ስንመለስ ፖ ጽ ጴ ሃ ቺ ቱ ሰ። በጣም አሪፍ። በመቀጠል ደግሞ ተ ብሎ የሚጀምር አለ። ተ። እስቲ እየጠራ ነው እንሂድ። ተ ቹ ሂ ጳ ፄ ፕ ጆ። ከመጨረሻው ደግሞ ስንመለስ ጆ ፕ ፄ ጳ ሂ ቹ ተ ተ። በጣም አሪፍ። በመቀጠል ደግሞ ቸ ብሎ ደግሞ የሚጀምር አለ። ቸ። እስቲ እየጠራ ነው እንሂድ። ቸ ሁ ጲ ጻ ፔ ጅ ኦ ኦ። ከመጨረሻው ደግሞ ስንመለስ ኦ ጅ ፔ ጻ ጲ ሁ ቸ ቸ። በጣም አሪፍ። በመቀጠል ደግሞ ሀ ብሎ የሚጀምር አለ። እስቲ እየጠራ ነው እንሂድ። ሀ ปูጺ ፓ ጄ እ ቦ ቦ። በጣም አሪፍ። ከመጨረሻው ደግሞ ስንመለስ ቦ እ ጄ ፓ ጺ ปูሃ። በጣም አሪፍ። በመቀጠል ደግሞ ጰ ብሎ የሚጀምር አለ። እስቲ እየጠራን እንሂድ። ጰ ጹ ፒ ጃ ኤ ብ ጎ። ከመጨረሻው ደግሞ ስንመለስ ጎ ብ ኤ ጃ ፒ ጹ ጰ ጰ። በጣም አሪፍ። ይህንን ይመስላል ማለት ነው። በመቀጠል ደግሞ ከዚህ ቀጥሎ ያሉትን እያየናቸው እንሄዳለን ማለት ነው። እስከ ጸ ድረስ አይተናል፣ ጰ ድረስ አይተናል። አሁን ደግሞ ጸ ያሉትን ደግሞ እንጠራለን። ጸ ፑ ጂ አ ቤ ግ ዶ። ከመጨረሻው ደግሞ ስንመለስ ዶ ግ ቤ አ ጂ ፑ ጸ። በጣም አሪፍ። በመቀጠል ደግሞ ፐ ብሎ የሚጀምር አለ። እስቲ እየጠራ ነው እንሂድ። ፐ ጁ
ኢ ባ ጌ ድ ሆ። ከመጨረሻው ደግሞ ስንመለስ ሆ ድ ጌ ባ ኢ ጁ ፐ። በጣም አሪፍ። በመቀጠል ደግሞ ጀ ቤተሰብ ደግሞ ጀ ብሎ ይጀምራል። ጀ ኡ ቢ ጋ ዴ ህ ዎ። በጣም አሪፍ። ከመጨረሻው ደግሞ ስንመለስ ዎ ህ ዴ ጋ ቢ ኡ ጀ። በጣም አሪፍ። እንግዲህ አሁን እዚህ ላይ እናንተ መለየት ያለባችሁ ከግራ ወደ ቀኝ ከቀኝ ወደ ግራ ፊደሉን ምን ያህል ለይተናል፣ ምን ያህል ማንበብ እችላለሁ፣ ምን አይነት ፊደሎች ያስቸግሩኛል። ምክንያቱም እናንተ አሁን ጽሁፍ ላይ ልታነቡ ስትመጡ መሃል ላይ ቀጥ ቀጥ ብትሉ ፊደል አለያችሁ ማለት ነው። ስለዚህ ለዚህ መፍትሄው ትክክለኛ መፍትሄው ይሄንን በደንብ መለማመድ፣ ቪዲዮውን ከመጀመሪያው እየመለሳችሁ እንደገና በደንብ ተለማመዱ። ምክንያቱም ቀላል ናቸው። የመጀመሪያ ፊደሎችን እያንዳንዱ ሁሉም የመጀመሪያ ፊደሎች ናቸው፣ የሚቀየሩ አይደሉም። ሁለተኛ ፊደሎችም እንደዛው እስከ 7 ፊደሎች ናቸው። እናንተ ግን እዚህ ላይ መለየት ያለባችሁ ነገር ምንድነው? ፊደሎቹ ተቀያይረው ሲመጡ እንዴት አድርገን ነው የምናነበው የሚለውን ነገር ከመጀመሪያው ጀምራችሁ በደንብ ለመለየት ሞክሩ። እኔ ለእናንተ ቀለል ያለ ቪዲዮ ነው ሰርችላችሁ ያመጣውላችሁ። እንግዲህ በቀጣይም ደግሞ እንደዚህ አይነት ቆንጆ ቆንጆ የሆኑ ቪዲዮዎችን ሰራላችኋለሁ ማለት ነው። ከመጀመሪያው ጀምሬ አሁን ደግሞ ፊደሎቹን እየጠራውላችሁ ሄዳለሁ። ከመጀመሪያው ማለት ከላይ ወደ ታች እየጠራውላችሁ ሄዳለሁ። አብራችሁ ተከታተሉ። እሺ፣ ከመጀመሪያው ሲጀምር አ በ ገ ደ ሀ ወ ዘ ዠ ሀ ጠ ጨ የ። በጣም አሪፍ። በመቀጠል ከ ኸ ለ መ ነ። በመቀጠል ኘ ሰ ሸ አ ፈ። በጣም አሪፍ። በመቀጠል ጸ ቀ ረ ሰ ተ። በጣም አሪፍ። በመቀጠል ቸ ሀ ጰ ጸ ፐ። በጣም አሪፍ። የመጨረሻዋ ፊደል ደግሞ ጀ። እነዚህ አሁን በቀላሉ እንድትለዩዋቸው ብዬ የመጀመሪያ ፊደሎችን የጠራውላችሁ ማለት ነው። አያችሁ፣ የመጀመሪያ ፊደሎችን ከለያችኋቸው ሁለተኛ ሶስተኛም ደግሞ እንደዚሁ አብራችሁ እየለያችሁ መሄድ ነው። በደንብ መሄድ ነው ማለት ነው። በጣም አሪፍ። ሁለተኛ ፊደሎች ደግሞ ምንድነው? እየጠራናቸው እንሂድ እስቲ። ቡ ጉ ዱ ሁ ው። ቅጥያ አላቸው አብዛኛው ፊደሎቹ። ሁለተኛ ፊደሎች ቅጥያ አላቸው። በመቀጠል በዘ ዙ ዡ ሁ ጡ ጩ። በጣም አሪፍ። እሺ፣ ዩ ኩ ሁ ሉ ሙ። በጣም አሪፍ። በመቀጠል ኑ ኙ ሱ ሹ ኡ። በጣም አሪፍ። በመቀጠል ፉ ጹ ቁ ሩ ሱ። በጣም አሪፍ። በመቀጠል ቱ ቹ ሁ ጡ ጹ። በጣም አሪፍ። በመቀጠል
ፑ ጁ ኡ እነዚህን ይመስላሉ ማለት ነው። ሁለተኛ ፊደሎች ቅጥያ ያላቸው። በመቀጠል ደግሞ ሶስተኛ ፊደሎችን ደግሞ ውስጥ እየጠራናቸው እንሄዳለን። ከመጀመሪያው ጀምረን እናንተም እንግዲህ አብራችሁ መከታተል ነው። እሺ ሶስተኛ ፊደሎች ደግሞ የመጀመሪያው ፊደል ማናት? ጊ ጊ ጊ እቺ ዲ ናት። ጊ ዲ ሂ ዊ ዚ። ሶስተኛ ፊደሎች ደግሞ ምንድነው? አብዛኛው ፊደሎች እግራቸው ምንድነው? ሸፋፋ ነው። ሸፋፋ ናቸው። በጣም አሪፍ። ዚ ዢ ሂ ጢ ጪ። በጣም ቆንጆ። በመቀጠል ደግሞ ይ ኪ ሂ ሊ ሚ። በጣም አሪፍ። ከዚህ በመቀጠል ኒ ኒ ሲ ሺ ኢ። በጣም አሪፍ። በመቀጠል ፊ ፂ ቂ ሪ ሲ። በጣም አሪፍ። በመቀጠል ቲ ቺ ሂ ጲ ፂ። በመቀጠል ፒ ጂ ኢ ቢ። እንግዲህ እነዚህ በሶስተኛ ፊደሎች የሰራውላችሁ በጣም ቀላል የሚባሉ ናቸው። በመቀጠል ደግሞ በአራተኛ ፊደሎች ደግሞ የሰራውላችሁን ከመጀመሪያው ጀምረን እናያለን ማለት ነው። በደንብ ተከታተሉ። አራተኛ ፊደሎች እንግዲህ በቀላሉ የምትለዩበት ምንድነው? አንድ እግራቸው በቀኝ በኩል አጭር ነው፣ ወይም ደግሞ በግራ በኩል ያለው እግራቸው አጭር ነው ማለት ነው። በመቀጠል ደግሞ ዳ ሃ ዋ ዛ ዣ። በመቀጠል ሃ ጣ ጫ ያ ካ። ሃ ላ ማ ና ኛ። ሳ ሻ አ ፋ ጻ። በመቀጠል ቃ ራ ሳ ታ ቻ። በመቀጠል ሃ ጳ ጻ ፓ ጃ። በጣም አሪፍ። በመቀጠል አ ባ ጋ። ይህን ይመስላል ማለት ነው። በጣም አሪፍ። በመቀጠል ደግሞ በአምስተኛ ፊደሎች ደግሞ ውስጥ ያለውን እየጠራን እንሄዳለን። እናንተም አብራችሁ ለመጥራት ሞክሩ። በጣም ቀላል ናቸው። አምስተኛ ፊደሎች ደግሞ የምትለዩበት መንገድ ምንድን ነው? እግራቸው ላይ ምን አለ? ቀለበት አለ። ቀለበት አለ። እግራቸው ላይ ቀለበት አለ። በዛ መንገድ በቀላሉ መለየት ትችላላችሁ ማለት ነው። የእግራቸው ቀለበትን አይተን በቀላሉ እንለያቸዋለን ማለት ነው። አምስተኛ ፊደሎችን ተከታተሉ በደንብ። እሺ እስቲ እየጠራን እንሂድ። ኬ ዌ ዜ ዤ ሄ ጤ ጬ ዬ ኬ ሄ ሌ ሜ ኔ ኜ ሴ ሼ ኤ ፌ ፄ ቄ ሬ ሴ ቴ ቼ ሄ ጴ ፄ ፔ ጄ ኤ በመቀጠል ቤ ጌ ዴ። በጣም አሪፍ። ይህን ይመስላል ማለት ነው። በመቀጠል ደግሞ በስድስተኛ ፊደሎች ደግሞ ያሉትን እየጠራን እንሄዳለን። በስድስተኛ በኩል ያሉትን ደግሞ
ከመጀመሪያው ጀምረን እየጠራን እንሄዳቸዋለን ማለት ነው። ስድስተኛ ፊደሎች እንደ መጀመሪያ ፊደሎች በቻላችሁ ታቅም ፊደሎቹን መለየት ነው። እስቲ እንጥራቸው። ው ዝ ዥ ህ ጥ በመቀጠል እሺ ጭ ይ ክ ኽ ል በመቀጠል ም ን ኝ ስ እ በጣም አሪፍ። በመቀጠል ሽ ፍ ጽ ቅ ር በጣም አሪፍ። በመቀጠል ስ ት ች ህ ጵ በጣም አሪፍ። በመቀጠል ጽ ፕ ጅ እ ብ ቆንጆ ቆንጆ በጣም። በመጨረሻ ደግሞ ግ ድ ህ እነዚህ ስድስተኛ ፊደሎች ናቸው ማለት ነው። በስድስተኛ ፊደሎች የተሰሩ ናቸው። በመቀጠል ደግሞ በሰባተኛ ፊደሎች ደግሞ ያሉትን የመጨረሻ ፊደሎች እያየን እንሄዳለን ማለት ነው። ከመጀመሪያው ጀምሬ ነው ማነብላችሁ። ሰባተኛ ፊደሎች ደግሞ የምትለዩባቸው በቀኝ በኩል እግራቸው አጭር ነው ወይም ደግሞ አናታቸው ላይ እንደ ምንድን አላቸው ቆብ ነገር አላቸው ማለት ነው። ቆብ ነገር አላቸው። ስለዚህ በዛ መንገድ መለየት ትችላላችሁ። እስቲ እየጠራናቸው እንሂድ። ዞ ዦ ሆ ጦ ጮ በጣም አሪፍ። በመቀጠል እሺ በመቀጠል ደግሞ የቤተሰብ ሰባተኛ ዮ ኮ ሆ ሎ ሞ በጣም አሪፍ። እነዚህ አሁን አብዛኛው እዚህ ጋር መለየት ያለባችሁ ወይ እግራቸው አጭር ነው ወይ ቆብ አላቸው ማለት ነው በቀኝ በኩል። በመቀጠል ሞ ኖ ኞ ሶ ሾ በጣም አሪፍ። እሺ በመቀጠል ኦ ፎ ጾ ቆ ሮ በመቀጠል ሶ ቶ ቾ ሆ ኦ በጣም አሪፍ። በመቀጠል ጸ ቤተሰብ ሰባተኛ ጾ ፖ ጆ ኦ ቦ በጣም አሪፍ። በመቀጠል በገ ደግሞ ሰባተኛ ጎ ዶ ሆ ዎ። እንግዲህ አሁን እነዚህ ሙሉ ፊደሎችን ከግራ ወደ ቀኝ ከቀኝ ወደ ግራ ከላይ ወደ ታች በደንብ አድርጌ ነው ያስተማርኳችሁ። እናንተም እንግዲህ እኔን ለማበረታታት ቪዲዮ ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ። ለወዳጅ ዘመዶቻችሁ ሼር አድርጉላቸው። መማር ለሚፈልጉ እኔ በደንብ አድርጌ አስተምራችኋለሁ። አስተያየትና እንዲሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት መስጫው ስር አስቀምጡልኝ፣ ወይም ስልክ ቁጥር ያለላችሁ ደውላችሁ ማሳወቅ ትችላላችሁ። ቴሌግራም፣ ኢሞና ዋትስአፕ ላይ ብትጽፉልኝ እኔ በደንብ አድርጌ ያለውን ነገር ዩቲዩብ ቪዲዮ ሰራላችኋለሁ ማለት ነው። በጣም ጥሩ ትምህርትና እውቀት እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ደግሞ በሌላ በአዲስ ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ።